በዚህ ሳምንት የጨዋታ እንግዳችን የነበረውን የመድረክ ባለሙያ ኢያሱ በርሄን ለመጨረሻ ጊዜ ተሰናበት ነው። ኢያሱ ደማቅ ሰው ነበር። የዛሬ 20 ዓመት ግድም በነበረው የመንግስት ለውጥ በአሸናፊነት አዲስ አበባ ከገቡትና በጥቂት ጊዜም ከብዙ የአዲስ አበባ ሰው ከተላመዱት በጣም ጥቂት የህወሓት ታጋዮች አንዱ ኢያሱ በርሄ ነው። አንድ የኪነ ጥበብ ባለሙያ የኢህአዴግን መልካም መልክ ያሳዩኝ ኢያሱ በርሄና እገሌ ናቸው ይላል። እውነቱን ነው። ኢያሱ ለኢህአዴግ ሰውኛ መልኩ ነው። ራሰ በራው እኛ ስናገኘው ጠጉሩ ተመልጧልና የፊት ጥርሶቹ ወጣ ያሉት ኢያሱ ጨዋታ ያውቃል። ታሪክ ማውራት ይችላል። ስቶሪ ቴለር የሚሉት አይነት ማለት ነው። በነጻነትም መጫወት ይችላል። የዛሬ ዓመት ግድም እንግዳችን የነበረው ኢያሱ ባለፉት 20 ዓመታት ውስጥ በብዙ ነገሮች ውስጥ አልፏልና ጨዋታው ፈርጀ ብዙ ነበር። 2 ሳምንታት የፈጀ። ያም ሆኖ ሁሉንም አልተጨዋወትንም። ኢያሱ ታሪኩን በመጽሐፍ ለማውጣት ሐሳብ እንደነበረው ነግሮኛል። ተሳክቶለት ጽፎት ቢሆን ደስ ይለኛል። የዛሬው ጨዋታ የደማቁ የመድረክ ባለሙያ የኢያሱ በርሄ ነው። ኢያሱን በዚህ መንገድ ለ2 ሳምንታት እናስታውሰዋለን። ኢያሱ በርሄ ባለበት ቦታ ጨዋታና ሳቅ አይለይህ። ቤተሰቦቹን እግዚአብሔር ያጥናችሁ። ይህ የጨዋታ እንግዳ ዝግጅት ነው። በድጋሚ እጅ እንነሳለን። እንግዳችን ኢያሱ በርሄና እኔ ሁለተኛውን ክፍል ጨዋታችንን ይዘን ቀርበናል። የእረፍት ጊዜያችሁን ከኛ ጋር ስለምታሳልፉ ደስ ይለናል። ኢያሱ ቀጥል። 1980 ዓመተ ምህረት ላይ ደርሰናል። ከዛ 80 ነው። ይሄ 80 ሐምሌ ላይ ያመጣ ያልኩሽ አደገኛ የለገሰ አስፋው አመጣጥ ምዕራብ ትግራይ ላይ ዳንሻ የተባለ ቦታ ላይ ተጠቃለለ። ግን ደርግ በዛ አላበቃም። ለዚህ ሆል ሰራዊቱን ሽሬ ከተማ ውስጥ 604ኛ ኮር ብሎ ሰበሰበ ማለት ነው። መቀሌ እንዳለን አክሱም አለ፣ አድዋ አለ፣ ምን አለ ጠቅላላ ተይዟል እንደገና ማለት ነው። እና ትልቁ ኃይል ግን ሽሬ ነው ያለው። ቲፒኤልኤፍ የራሱ ሚሊተሪ ዶክትሪን ነበረው በዛን ሰዓት። ቆረጣ ምናምን የሚሉት አይነት ነገር ቆረጣ ዝም ብላ አማርኛ ነገር ናት እንጂ ብዙ ትንተናዎች ያሉት ሴንተር ኦፍ ግራቪቲውን ከመታን ሌላው ዋጋ ያለው ወደሚልም መሄድ ረቀቅ ያለ ነገር ነው። ስለዚህ ተንትነው ሚሊተሪ ተንታኞቻችን ሽሬ 604ኛ ኮር ከተመታና ከተደመሰሰ አጠቃላይ የኢትዮጵያ ሁኔታም ሊቀየር ይችላል ወደሚል አይነት ከፍተኛ ጭቅጭቅ ለወራት የወሰደ አይነት ጭቅጭቅ፣ ፍርሃት ነገር ሁሉ በአመራር ደረጃ ቢሆንልንስ ብንጀምረውስ ብናቆየውስ ሳምንትስ ወርስ አንድ ቀንስ እየተባባሉ ከፍተኛ ዝግጅት የተደረገበት ነውና ጥያቄው ወደ ጎንተውና ኤኒዌይ 604ኛ ኮር ተደመሰሰ። 604ኛ ኮር ሲደመሰስና ደርግ የካቲት 20 ቀን 1981 ዓ.ም መቀሌን ጥሎት ይወጣ እንደሆነ መቀሌ ደርግ ጥሏት ወጣ ሲባል የሁሉም ሰው ደስታ አስቢው እንግዲህ። እኔም በቃ እናቴ የማይበት ቀን ደረሰ ወደሚል መጣሁ። እዛ ያው እየተሯሯጥን መቀሌ ስንገባ እናቴ የለችም። ወደ ሄደው 1981 ዓ.ም ደግሞ አቶ ግርማይ በርሄ የተባለ የኔ ወንድም 7ኛ ዓመቱን ይዟል። እዚህ እስር ቤት ታስሮ ነበር። 7ኛ ዓመቱ 8 ነው የታሰረውና ስለዚህ ኤቭሪ ታይም ትመላለሳለች አዲስ አበባ እሱን ለመጠየቅ። እዚህ 604ኛ ኮር ሲደመሰስ እንግዲህ አዲስ አበባ ያሉት እስረኞች ያለቀላቸው ማለት ነው። በተለይ ደግሞ በትግራይ ምናምን የታሰሩት። ስለዚህ ልጄን ከመሞቱ በፊት ሊው ብላ ደግሞ እሷ ለካ አዲስ አበባ ናት። ስገባ መሬት ተደበላለቀ ነው የምልሽ። ምክንያቱም ዘፈኑን ስቴጅ ላይ ዘፈኘዋለሁ። በሰልፍ ለሽልማት የሚመጡት በሙሉ እነኛ ያሳደጉን እናቶች የመቀሌ እናቶች ናቸው። ነጭ የለበሱ ምናምን እና ሆዴ የባባ የዘፈንኩበት ጊዜ ያኔ ነበር። አንዷ ለምሳሌ ነው ወይዘሮ ዝነሽ የእናቴ ጓደኞች ሊሸልሙ በተራ ነው የሚመጡት። ታጋይ መድረክ ላይ እዚህ ምድር ነው ማዘግጃ ቤቱ ጋር ነበር። እና 2 ብርም 1 ብርም 10 ብርም ይዘው ጆሮዬ ላይ የሚሉት ነገር ግን አለ። አይ ወይዘሮ አሰግደች ቢኖሩ አይነት ነገር ዘፈኑ ላይ የባሰ ሆድን ያባቡታል በጣም። ከዛ መቀሌ እንደገባን ወሬ የደረሳት እሷ ማለት ነው። ስለዚህ ወደዚህ ለመምጣት አስቸጋሪ ነው ደግሞ ያኔ አለቀ ቢባል እስከ ደሴ ከደሴ ወደዛ ያለው ነው እንጂ መሄድ አትችልም። ስለዚህ በአውሮፕላን ወደ አስመራ ሄዳ አስመራ ደርሳ ከአስመራ ወደ ዛላምበሳ የተወሰነ መንገድ በአውቶቡስ ከዛላምበሳ አይደርስም ለነገሩ እስከ ተሰነይ ምናምን እስከ ማን ነው ያ ሰንዓፌ ምናምን ነገር ነው
ከዛ በጋሪ ነበር የሚመጣው። እሷ የፈረስ ጋሪ አዎ ይሄ ቃሚጭ ነው ጋሪ አዎ በዛ ነበረ ትራንስፖርቴሽን በዛ ጊዜ እየተጎተተ ብቻ ካሮሳ ይባላል። ካሮሳ ማለት በሁለት ፈረስ በቃ እንጂ መኪና የለ ምን የለ። እሷ ከሰንዓፈ ተነስታ ወደ አዲግራት ስትመጣ እኛ ሌሊቱን አዲግራት ሸው አድርገን ወደ ሽሬ በኩል ወደ ሱዳን እየሄድን ነው። ባህል ቡድኑ ማለት ነው። አዎ እዚህ እኮ ነበር እዚህ አድሮ እኮ ዛሬ ጠዋት ነው ሄደው ደሞ ተባለች አዲግራት ማለት ነው። አየራሱ ጉዳይ እንኳን በህይወት አለ እንጂ ብላ ወደ መቀሌ ሄደች። እኔ ሱዳን ደርሼ ሱዳን ሸው አሳይተን ስንመለስ በጣም አሪፍ ነገር አጋጠመኝ። which is የመጀመሪያ ልጅ ባይሆንም የመጀመሪያው ሞቶብኛል በ3 ቀኑ በረሃ ያለን ማለት ነው ከባለቤቴ ደግሞ ወንድ ልጅ ታቀፋ አድዋ ቆየች። ስለዚህ እኔ ሮሂና የተባለውን ልጄን እና ባለቤቴን ታቅፌ ነው ማታ መቀሌ ከተማ ገብቼ ለእናቴ ያቀረብኩ። እንደውም ጨምረህ ጠበቅካቸው የልጅ ሰጣቸው። ወደቀች በዛ ጊዜ በጣም ከመደንገጥ የተነሳ ካልጋ ወደቀች። 5-10 ደቂቃ ህይወቷ እስኪመለስ ድረስ ከዛ እኔን መሳምትታ ልጅሁን አምጪው ብላ እሷን ሳመች። እንደዛ አይነት ነገር ነው ስቶሪው። እና ያገኘኋት የኢያሱ እናት ይባላል ብዙ ጊዜ። አዎ በጣም ታሪከኛ ነገር ናት። ምልሽ ለየት ያለት እናት ባትሆንም ልክ እንደ እናት ናት። ግን የሆነ ለየት የሚያረጋት ብዙ አይነት ባህሪም አላት። የህይወት ፕሪንሲፕሎቿ ብዙ ነገር ከሷ ተመሪያለሁ። ሞዴል አሁን አስቢው እንግዲህ በረሃ መጣ ኮድ ሰጣ እስቲ እንደዚህ አይነት ነገሮች በጣም ይገርመኛል። ሌላ ደግሞ የህይወት የሚባሉ ምስጢር ነገር ያሏት ይመስለኛል። አታስተምርህም እንዲህ ነው አትልህም። እናቴ ወንድሟ ሞቶባት አይቻለሁ 2-3 እህቷ ሞቶባትም አይቻለሁ። ጥቁር ለብቻ አይቻት አላውቅም። እግዚአብሔር አይወደውም ነው የምትለው። ለምንድን ነው የምታዝነው? የእግዚአብሔር ስራ ላይ ገብተህ በጥቁር በብጫ ለምን ትሽሞነሞናለህ የምትለው። ካዘንክ ነው። በተረፈ በእግዚአብሔር ስራ ላይ ገብተህ የምትለው ነገር አለ። ታዝናለች። ከዛ በኋላ ግን ይሄ ለወራት ለምናምን ሀዘን የሚባል ነገር አታምንበትም። ሁለተኛ ከፍተኛ ሃይማኖት ፍቅር አላት። ያልገባችበት በግሬ ያልገባችበት ገዳም የለ ምን የለ ፍቅር አላት። እና ለነገ የምትለው ደግሞ ስራ አላት። አትሞትም ምልሽ በሐሳብ አትሞትም። ስራ ነገር አላት። ልብስ እንኳን ዛሬ ስትሻት ዛሬ አሰፍታ ዛሬ ካልለበሰችው ሞት አይጥማትም። አሁን አምጥተሽላት በቃ ከሰዓት በኋላ ጨርቆስ እንሂድ እናሰፋው አይነት ነገር ነው። እና እንደዛ ነገር አላት ልልሽ ፈልጌ። ወንድምህ ግርማይስ ተፈታ ከእስር? አዎ ያኔ ግንቦት 19 ተፈታ። እዚያ አዲስ አበባ። ስለዚህ ሐዘን አልነበረባቸውም በልጆቻቸው? እስካሁን ድረስ በልጆቿ ምንም ነገር አልገጠማትም። ጸሎቷ ነው ደግፎ ይዞን ያለው። ኢያሱ የቲፒኤልኤፍ ገጣሚ ነበርክ። ለዚህም መሰለኝ ሊቀ መኳስ የተባልከው የድርጅቱን ዓላማ፣ አቋም፣ ድክመት፣ ጥንካሬ በግጥሞችህ በዜማዎችህ የምትገልጽ ስለሆንክ ሊቀ መኳስ ያለ ሰው አለ። ይህን የሚያውቅ መሰለኝ። ሊቀ መኳስ የሚለኝ አንድ ግለሰብ ብቻ ነው። አሁንም ሊቀ መኳስ ነው የሚሉኝ። ያኔ ይለኝ ነበር ነው አማርኛው መሰለኝ። አሁን ግን ይሉኛል ልበልሽ። እና በአብዛኛው ኑሯችን እኔ ብቻ አይደለም የነበርኩት ገጣሚ፣ ማአት ገጣሚ ነበረ። በርካታ የሙዚቃ ሰዎችም ነበሩ። ግን አንዳንድ ጊዜ የአመለካከት የመሳሰል የድል የአጋጣሚ ነገርም ይኖራል። እና ለምሳሌ በሙዚቃ ህይወታችን በቲፒኤልኤፍ የበረሃ የሙዚቃ ህይወት እንደ አንዳንድ ይህን ፕሮግራም የሚሰሙ ሰዎች ስራውን ቢመረምሩት የምለው አይነት ግለሰብ ሁሉ አለ። ለምሳሌ ገብረ ጻድቅ የሚባል ከጥያቄው ትንሽ ወጣ ብዬ ነው። ግድ የለም። አዎ ጻድቅ የሚባል ማሲንቆ ተጫዋች ነበር። ሙዚቀኞች እየሰሙኝ ነው። በዚህም ፕሮግራም ላይ ዝግጅት ያላቸው ግለሰቦች አሉ። ማሲንቆ አንድ ስትሪንግ ያላት መሳሪያ ናት። እዚህ ላይ አስቀምጣት በአራቱ ወይ በአራቱ ነው ነገሩ ጣቶች ነው። አዎ በሙዚቃ ቋንቋ አንድ ኦክታቭ ነው የምትሰራው ነው የሚሉት። በ3 ኦክታቭ ይጫወትባት ነበር። which is ወፍራም ድምፅ ማሲንቆዋን ወፍራም ድምፅ፣ መካከለኛ ድምፅና በጣም ቀጭን ድምፅ። የመጨረሻውን ቀጭን ድምፅ ልክ እንደ ቫዮላ በዚህኛው ጥፍሩ ነበር እንዲህ ኩኩ እያደረገ የሚጫወትባት። አንድ በይ ክራርን ልክ እንደ ኦርኬስትራ ነበር የሚጫወትበት። ፒያኖም ይጫወታል። እና የፒያኖ የምናምኑ ከዛም የበለጡ ተጫዋቾች አሁናል። ማሲንቆን በተመለከተ ግን ሬኮርድ ያደረግነው ያስቀመጥነው የሱ ሙዚቃ አለ እና ቫዮሊን ነው የሚጥመው ጠቅላላ
እሱ ነበር ሞቷል፣ አሁን በህይወት የለም። እና እንደሱ አይነት ሙዚቀኞች ገብረጻድቅ ወልደ ዮሐንስ የሚባል ግጥምም የሚሰሩ በርካታ ልጆች ምናምን ነበሩ። ግን አብዛኛው ጊዜ ግን እኛ ኦርጋናይዝድ ሆነን ከፖሊት ቢሮ ከማዕከላዊ ኮሚቴው ጋር በተለይ ከ1974 ዓመተ ምህረት አንድ ቦታ ላይ ነው የምንቀመጥ። ቤዝ ኤሪያ ከተባለ ሕክምና ግንባሩ፣ አርት ሴንተሩ፣ ፕሮፓጋንዳ ቢሮው፣ የህዝብ አደረጃጀቱ በአንድ ኮማንድ ስር አንድ ቦታ ላይ ነው የሚሰፍረው እና እኛ እንግዲህ ለመፈላሰፍም ለመግጠምም ቀረብ ብሎ ለማየትም ምን እንደሚከናወን አስተሳሰቡ ምን እንደሆነ ስለዚህ የሰራነውም ስራ ወደ ህዝብ ከመቅረቡ በፊት መጀመሪያ የሚያጣጥሙት ገና ስንጀምረው ክሯን ስናከራት ጀምረን ግጥሙን ስንጀምረው ጀምረው አብረው ያሉን ሰዎች አሉ። ከነሱ ደግሞ በጣም ሙዚቃ የሚወድ ግጥም የሚወድ ምናምን አለና ከነሱ አንደኛው አቶ መለስ ናቸው። አቶ መለስ ከዕለታት አንድ ቀን 1975-76 አካባቢ ነው የሆነች ቆንጆ ስራ ሰራሁኝ። እኔ ስራዋን መስራቴን ነው የማስታውሰው እንጂ ሊቀ መንኳስ እንዳለኝ ሁሉ ማቀው ከአንድ ዓመት በኋላ ነው። ደጋገመው ሊቀ መንኳስ ምናምን ሲጀምር ደግሞ ሊቀ መንኳስ ምንድን ነው ወደሚል ትንተና ሄድኩኝ እንደማለት ነገር ነው። እና ከሳቸው ውጪ ይህን ሹመት የሚያውቀው ሰው ያለ መስሎ አይሰማኝም። ለማንኛውም እያሱ ምን ልልህ ፈልጌ መሰለህ፣ የድርጅቱ ፖኤት ነበርክ ልልህ ፈልጌ ነው። ይህን ያልኩበትን ደግሞ ላስረዳ፣ ምክንያት ምሳሌ ላምጣ። ግጥሞችህ አሁን ለምሳሌ ለአጋዚ ኦፐሬሽን እንቀያየም ነበር በትግርኛ ተቀያየምና ኔርና ብለህ የጻፍከው ግጥም አለ። መቀሌን ነው አይደለ እንደዛ የምትለው? ያ ጓሮውን ሁሉም ማቀው መቀሌ ይሄ ነገር ፌል ቢያደርግ ኖሮ እንቀያየም ነበር ማለት መሰለኝ። እሱ አንድ ነው። አውሮራ ሌላ ነው። አንተ ታስረዳናለህ እንግዲህ። የኮረዲዮን ነው ከራውዲዮን እሱ አለ። እነዚህ ግጥሞች በምን ምክንያት የገጠምካቸው ግጥሞች ናቸው? ቅድም ለጠየቅኩ መልስ ሊሰጠን ይችላል። ግጥም ብዙ ተገጥሟል። ገሚሱ ታትሟል፣ ገሚሱ አልታተመም። ከዛ በፊት ደግሞ አንድ እርምጃ ወደ ኋላ ልመለስልሽና አሪፍ እድል ነው የገጠመኝ። የትም ዩኒቨርሲቲ ገብቼ ላገኘው የማልችል ንብረት አግኝቻለሁ ከህዝቡ። ቅድም እንዳልኩሽ ትግርኛ ብዙ ኤክስፕሎይትድ አይደለም፣ ሆን ተብሎም የተደፈጠጠ የሚመስል አይነት ሁኔታም አለ። የመጀመሪያው የኢትዮጵያ የታተመ መጽሐፍ ምንድን ነው ሲባል ወደ ሌላ ህትመት ይገባል። ትግርኛ በተመለከተ ግን 105 ዓመት 103 ዓመት የሆኑ ደብተራ ጊዮርጊስ የተባሉ ሮም ሄዶ ያሳተሙት በእጃቸው እንደ ብራና ግን በትግርኛ የጻፉት መጽሐፍ የኢትዮጵያ ታሪክ የሚል አለ። ጦብላህታ የሚል ማይ ኢምፕሬሽንስ እንደማለት ነው በትግርኛ። ባቡር እንዴት እንደተሳፍሩ ፈረንጆቹ ምን እንዳሏቸው የሆነ ዳያሪ አይነት የጻፉ ሰው እያሉ እሱን እንተው። ይሄ የታተመው ለምሳሌ የመጀመሪያው ትምህርት ቤት በኢትዮጵያ ሂስትሪ አጼ ምኒልክ መሰረቱ ነው ይባለው። እኛ ደግሞ የምናውቀው አባቶቻችን የሚነግሩን ነገር አለ። ዳታው ይገኛል አይገኝም አላውቅም። አፄ ዮሐንስ በነበሩበት ሰዓት አዲግራት ላይ የተጀመረ የፈረንጆች ትምህርት ቤት ነበር የሚባል አማርኛ አለ። ስለዚህ የህትመቱ የምናምኑ እንተውና ቫሊዩ ያላቸው ከፍተኛ የሆነ ፊሎዞፊካል የሆነ ኮንሰፕት ያላቸው የህዝብ ግጥሞች ደግሞ አሉ። በተለያየ አይነት መድረክ የሚመጡ አንደኛው አሁን በመከልከሉ በጣም አንደኛ ተቃዋሚ ነኝ። መልቀስ የሚባል ነገር አለ። ሙሾ ነው የሚባለው። ሙሾ ግጥም ነገር እከሌ ሞተ፣ እሺ አልቃሽ ይመጣል። ከየቀየው ነው የሚሰበሰበው። ተሰብስቦ የሚያለቅሰው ስለ ሰውየው ሞት ብቻ አይደለም። ድሮ ስለ ሶሳይቲው ነው፣ ስለ ግፍ፣ ስለ በደል፣ ስለ ጭቆና፣ ስለ ምናምን ነው። የሴትዮዋ ወይ የግራዝማቹን ወይ የቀኛዝማቹን ወይ የሞተውን ሰውዬ እንደ መግቢያ ያደረግና ከዛ በኋላ ግን ወደ ሌላ ኢሹ ነው የሚገባው፣ ወደ ሌላ ጉዳይ ነው የሚገባው። በጣም የሚገርምሽ ነገርና አድማጮችሽም ሼር እንዲያደርጉት አሁን እንደውም ልጠይቅህ የምፈልገው ነገር ጋር ነው የመጣህልኝ። ከየት ነው የመጣው የቋንቋ ችሎታ? ጥሩ የቋንቋ ችሎታ አለ ልልህ ነበር። እንግዲህ ሶርሱን እየነገርከኝ ነው። አሁን አንደኛው ሶርሱ ነው። ከዛ በፊትም ሊኖር ይችላል። ለምሳሌ አንደኛውን መልቀስ ልንገርሽ። መለስ ዜናዊ ይባላል። ዜናዊ ሰው ናቸው። መለስ ግን ቴዎሬቲካል ሌላ ስም ነው ያለው። መለስ የአንድ ተሰዋ ሰው ስም ነው። የመለስ ተክሌ መለስ ተክሌ የሞተው እዚህ ነው፣ የተቀበረውም እዚህ ነው። ደርግ እንደጣለው መለስ ተክሌ ከነበረው ሬቮሉሽነሪ የሆነ ስሜት በፋሲካና በገና በዓል እና ክረምት የተወለደበት ቦታ ጋር የሄደ ከአርሶ አደሮቹ ጋር ብዙ ጊዜ ያጠፋ ነበር።
አንደኛው ጓደኛው በርሀ መለሳ የሚባል አልቃሽ ነው። አልቃሽ ስልሽ ስራው አልቃሽ ብቻ ነው ሳይሆን ሀብታሞች ናቸው አልቃሾቹም ቢሆኑ። ራስ ስዩም የራሳቸው አልቃሽ ነበራቸው። ደጃች ገብረ ሥላሴ የራሳቸው ወይዘሮ ተክለ የሚባሉ ነበሯቸው። ሴቶችም አሉ። ፖኤቲክ ናቸው እነዚህ ሰዎች። ያውም ዝም ብሎ የሚፈስ ማለት ነው። እንደኛ አይኑን እያጨናቆረ እስክርቢቶና ምናምን ይዞ የሚሰራ አይነት ነገር አይደለም። መለስ እዚህ ከሞተ በኋላ ግፍዒ እዛ ተደረገ። ግፍዒ ማለት ሁለተኛ ቀብር ማለት ነው። እንደ ውሎ እንደሚባለው አይነት ማለት ነው። እንደ ውሎ በቃ ሬሳው የለም፣ ግን ሰዎች ሰበሰቡና ያለቅሳሉ። ስለዚህ በርሀ መለሳ መጣ። ኢንፍሮንት ሁሉ ሊያለቅስ መቼ እንደሞተ መለስ አስቢ እንግዲህ። መለስ ዲኻታ እንግዲህ ያው ሬዲዮ ፕሮግራም ላይ ትርጉም አይቻልም፣ ግድ የለም ግን ኮንሰፕቱን ላስይዝሽ። ግን በትግርኛም ነገረኝ፣ ምክንያቱም በትግርኛ ሬዲዮ የሚያዳምጡ እኮ በትግርኛ እኮ ነው መነግርሽ ያለው። ቀጥል። መለስ ዲኻታ ንኡስን ወጣትን መለስ ነህ ወይ አንተ ንኡስና ወጣት ነገር ይትረፍ ደታብ እምነትን ሐወልትን ይትረፍ ደታብ እምነትን ሐወልትን ማለት እንኳንና ባላማና ይቅርና ባላማና በሐወልት ኣብ ስርቅ እኳ ይምወት ኣብ ህድሞን ጉሕለትን ሞትማ ልትሰርቅ ብለህም በየጓዳና ጎድጓዳውም ትሞታለህ አይነት ነገር ነው። መለስ ዲኻታ ሳንድዬ ሳናዱ መለስ ነህ ወይ ጓደኛዬ ነው ሳንዳ ማለት መለስ ዲኻታ ሳንድዬ ሳናዱ ኣብ ሰውሓ ዓደቦናማ በሓባር ትንቅንዱ ይላል። እዛ በቀያችን መስካብረን ስንጫወት እንደማለት ነው። እንደ አቡነ መዝራዕተማ ሓቢርና እንትንቅንዱ እንደ አቡነ አፍጸማ ሓቢርና እነዚህ ቤተ ክርስቲያናት ናቸው እዛ ያሉት። በዓል ኢድስ አይስአና ኢዱ ይልሻል። በዓል ኢድስ አይስአና ኢዱ ማለት አንተን የገደለ የእጁን አይጣ። ከዛ ወደ ህዝቡ ይመለስና መለስ ተክለ ናይ ሓቂ ዲሞይቱ ይላል። የእውነት ነው ወይ መለስ የሞተው? ጠበንጃን መድፍዕን የኔረን ሕሞት ሙቱ ይልሻል። እንግዲህ አማች ምናምን ቤተሰብ የእሱ እኮ ቤተሰቡ ጠቅላላ ጠበንጃና መድፍ ነበር አልነበረም ወይ? እንዴት ይሞታል ነው። ይትረፍ ደታ ቅድም እንዳልኩሽ በዓላማ ደረጃ የተያዘ ማለት ነው። እና ናይ ሓቂ ዲሞይቱ ብሎ ጠበንጃን መድፍዕን የኔረን አሕሞት ሙቱ። እዚህ ጋር ነው ፖኤትሪው። አንታ እንታይ ጉድዩ እንታይ መዓቱ ይላል። ምን አይነት ጉድ ነው? ምን አይነት መዓት ነው? ደሙና ወይዶ ዓድማይ ተዓኽቱ የእሱ ደም እሪ እያለ እንዴት የናንተ እጅ ውሃ ይጨብጣል? እዚኣ ተዛሪበ ደብዚኣ ኸይነብር አለ። ይህን ተናግሬ መቼም እዚህ አልኖርም ነው። ከድኩ ኸሳይ ስደተይ ከንጨብረር አለ። አሁን በኋላ ይህን ተናግሬ ወደ ስደቴ ነው አለ። 80 ዓመተ ምህረት ነው የታገኘው። አልተሰደደም፣ እዛ ነው የሚያርሰው። ይሄን ብለህ ሳትሰደድ ለምን ቀረ አልኩት። እንደ መለስ የሚሆን ሐሞት ስለሌለኝ እነዚህ ቀረሁኛል። እና ምን ልልሽ ፈልጌ ነው፣ በጣም ትውፊቱ ኃይለኛ ከእግዚአብሔር ጋር እኮ የሚገጥም ገጣሚ እኮ ነው ያለው። እዛ ቸገረው ህዝቡ ነው የምነግርሽ ያለሁት። እንግዲህ አማርኛም ላይ ይኖራል። ከማን ጋር ይነጋገር ስለ ጭቆና? እና እግዚአብሔር ደግሞ የሆነ ታቡ ነገር ነው፣ ትልቅ ነገር ነው። ዝም ብለህ በሆነ ባልሆነ ነገር አታነሳውም። አቦይ ዝገይም በርደ ከለኹም እግዚአብሔርን እንደ ካራክተር አድርጉ። ያውም ፔዛንት ነው የምነግርሽ ያለሁት ድፍረቱ። አቦይ ዝገይም በርደ ከለኹም ነዘ ኸይትወርደ ሓደራኹም ብኾፍ ጫማ ገይሮም ከይረግጹኹም ናይ ሊስት ኢሎም ከየምጽኡኹም ኣብ ኣዳ ጽንሑና ተሓነኹም ስለንን ገመድን ክመጹ እዮም ተጠሚሮም ክመጹ እዮም ናባኹም ሻባኢኹም ትፈዲሕነኹም ንውዓት ያ ጠበንጃ ናይድኹም ይልሻል። አንተኛን የፈጠርከው እግዚአብሔር አለህ ወይ? እዛ አደራህን እንዳትወርድ ወደዚህ ወደ ማለት ይረግጡሃል ነው። አለዛማ የሊስት ይሉሃል፣ የፍርድ ቤት ይሉሃል፣ በጫማም ሊረግጡህ ይችላሉ። እዛ ቆይ ዝም ብለህ በእንትን ቆይ ይመጣሉ እያልክ እንደማለት። መጨረሻ እኮ ልክ እነሱም እንደኛ በስሌንና በገመድ ታስሮ ይመጣሉ። ያኔ ነው የእኛን ብድር የምትመልስልን እግዚአብሔር። ብትመጣ ግን አንደኛው ነህ ነው። በቃ እንደኛ ያላግጡብሃል ነው። እነኚህ ግፈኞች ናቸው ነው። እስከዛው ግን እንባ ነው የኛ፣ ሌላ ምንም ፋይዳ የለን ምናምን። በውበትም በቢዩቲ ልንገርሽ፣ ለምሳሌ ውባ የሚለው ነገር ውባ ማለት ካራክተር ናት። መዓዛ አልማዝ እንደማለት ነው። ውባ ጓለቦ ይፈረደ አለ። ውባ የአቶ ፈረደ ልጅ ነው። ጨጉሩ ሳፈረስ መቀየደ ይልሻል። የራሷ ጠጉር ወርዶ የጠጉሩ ርዝመት ፈረስን ይቀይድ ይችላል። ሸንከፍ አድርገህ ሰንክለህ እንደ መሰንከል ሊሰነክል ይችላል። ይሰነክላል ነው አማርኛው። እሺ ደርግስና ንጉሥ መእገዳ አለ። ያንቺ የጥርስሽ ማማሩ ንጉሥ እስከናሽ ገሮቹን ያሰግድ ነበረ፣ ሊያሰግድ ይችል ነበር። በዚህ ውበት
አቦይ ዝገይ ክሪአ ወረዳ አለሽ። ይሄ አንቢሊቨብል የሆነ ውበት ስለገረመው እግዚአብሔር ከሰማያ ሰማያት እሷን ሊያይ ወረደ። ከላእኽዎ ነጸላይ ጋር ሂደ ይልሻል። እኔ አቅም አግኝቼ ባሏ ነው እንግዲህ እንደዚህ የሚለው እግዚአብሔር እንዳያት በነጣ ላይ ያጋረድኩትና እንዝህ ነቢዑለይ ከደ ነው የሚለው እግዚአብሔር እኔ ስለከለከልኩት እንዳያይብኝ እንደው በቃ እርግፍ እያደረገን እንባውን ወደ ሰማይ ሄደ። እንዲህ የሚሉት አይነት ስራ ነው የሚሰራው ህዝቡ ነው የምልሽ። እና የለቅሶ ሙሾ አልከኝ። እነኚህ ኢንፑቶች ሰርግሳ ልነግርሽ እኮ ነው። የትኛው ዩኒቨርሲቲ ጋር ገብተህ ነው የምታጠናው? አችልም። ከህዝቡ ጋር መኖር፣ ከእሱ ጋር ጊዜህን ማጥፋት፣ እነሱን መስማት ትልቅ ሀብት ነበረ ብዬ ነው የማምነው። እንደ አጋጣሚ የሆነው ፎቶግራፎቹ የሰዎቹ የሉኝም እንጂ የትኛው ገጠር ጋር ማን እንደሚባሉ ሴትየዋ ወይ ሰውየው ማን እንደሚባሉ በደንብ ሬኮርድ የሆነ አሁን ለሚቀጥለው ዓመት የሚታተም መጽሐፍ አለ ያወጣሁት ያኔ ማለት ነው። በጣም የገረመኝ ነገር ደግሞ እኔ የሰራኋቸው ስራዎች አሉ፣ እነኛ አይነት ስራዎች ማለት ነው። በቅርቡ ደግሞ የተለያየ ቦታ ጋር እየሄድኩኝ የትግርኛ ዶክመንትስ የድሮ ዶክመንትስ አሰባስብ የነ ኮንቶርዚኒ የነ ፋይትሎች የሚባሉ ደግሞ ጣሊያኖች ድሮ ገብተው የሰበሰቧቸው እነሱን ደግሞ ሳገጣጥም እነሱን በአቅማቸው በጣም ብዙ ሰብስበዋል ያኔ ማለት ነው። ጣሊያን ጥናት ሲያካሂዱ ለፒኤችዲያቸው ሁሉ የሰሩት ማለት ነው ድሮ። እና ይሄ ሁሉ ሀብት አለ እንደ ኢንፑት መታየት የሚችል ማለት ነው። ከድሮም ጀምሮ ኢንተረስቱ የነበረ ይመስለኛል። እና ፖሊሽ እየተደረገ ያው በነጻው አየር በነጻው መሬት ከህዝብ ጋራ ስለ ግጥም ደግሞ ምንማረው ነገር አለ። ካምፕ በተገባ ቁጥር እባካችሁ መጽሐፍ ይዛችሁ ነው ምንላቸው ወታደሮቹን ማለት ነው የቲፒኤልኤፍ ወታደሮች። ስለዚህ መጽሐፍ ያመጡልናል። የነ ጸጋዬ ገብረ መድኅን የግጥም አጻጻፋቸው ምናምን ታነባለህ። እዛ የበርካታ የአዲስ አበባ ዩኒቨርሲቲ ወጣቶች የጻፏቸው እዚህም እዛም ታገኛለህ። ስለዚህ የሆነ ሼፕ እንዲኖር ነገር ይጠቅማል። በጣም የገረመኝ ነገር ደግሞ የወል ቤት የሚባለው የጸጋዬ አይነት አገጣጠም እንዳለ ሆኖ በትግርኛም ግን ስብርብር ያለ ቤት የማይመታ ግን ደግሞ መልእክቱን በከባድ ደረጃ የሚያሳልፍ አይነት ግጥሞችም ታገኛለህ ትግርኛ ላይ። ይሄ ሁሉ ተደማምሮ ትንሽ የግጥም ደረጃዬን እንዲያሳድግ የደገፈኝ ኢያሱ በርሄ። በዚህ ላይ ደግሞ ወይዘሮ አሰገደች ጠጅ ቤት አላቸው ብለኸኛል። ከጠጅ ቤቱ የምናገኘው ነገር እንዳለ ሆኖ ግን ከራሷ ከእናቴ ደግሞ የማገኘው ጉደኛ የሆነ ኢንፑት አለ። ታሪክ ስትነግርህ ቆይማ ስማይማ እያለች እያያዘች ሁሉን ነገር ስትነግርህ ደግሞ የራሷ ስታይል ነገር ስላላት ከእናትም ከቤተሰብም የተወሰደ ነገር አለ። በዛ ላይ ያንተን ትጨምርበታለህ ማለት ነው። አሁን ቅድም ወደ ጠየቅሽን ግጥሞች ስገባ ለምሳሌ አውሮራን ልንገርሽ። አውሮራ ግጥም ከመንገሬ በፊት ግን ቦታውን ልንገርሽ፣ የት እንደነበረ ልንገርሽ። ህዝባዊ ወያነ ሓርነት ትግራይ 10 ዓመት ታገለ፣ ከ67 እስከ 77። ሲያየው እርምጃ የለም። ደውታ ይባላል በትግርኛ። ቆምን እኮ እንደማለት ነው። የሆነ ነገር ለውጥ ካልመጣ ያመለካከት ለውጥ ካልመጣ እዚሁ በረሃ በቃ ኑሯችንን እዚህ አድርገን ልንሄድ ነው። ደርግን አፍርሶ ስልጣን ይዞ የህዝብን እንትን ማድረግ የሚባል ነገር ሊቀር ነው። ስለዚህ መገምገም አለብን ተብሎ ጉባኤ ተካሂዶ አዲስ የማለሊት የሚባል የአመለካከት ለውጥ መጥቶ ካድሬ ትምህርት ቤት ገብተናል። ካድሬ ትምህርት ቤቱ ትምህርት ቤት ነው፣ ደንበኛ ትምህርት ቤት። መጽሐፍ ታድሎህ ነው የምትሰራው። ምን አይነት ትምህርት ነበር የምትማሩት? በይ መጽሐፍ አለ በትግርኛ ታትሞ የሚሰጠን ሁላችንም ካድሬዎች ማለት ነው። ውጭ ሀገር የነበረ ከተማ የነበረ ምናምን የሩሲያ አብዮት በትግርኛ መጽሐፍ፣ የቻይና አብዮት፣ የቪየትናም አብዮት እያለ ይሄድና የአልባንያ አብዮት ይልና ከዛ የኢትዮጵያ አብዮት፣ ከዛ የትግራይ ሁኔታ። እነኚህ ትልልቅ ቮሊሞች ለ2 ወር ነው የምትማረው። እና የሚያስተምሩት ደግሞ መምህራን አሉ። 2 ክፍል ነው የተመደብነው፣ 1ኛ ደረጃና 2ኛ ደረጃ። ጠዋት 1ኛ ደረጃው ነው የሚማረው። እኛ ስንማር አስተማሪዎቻችን ሲያስተምሩንና እኛ ስንጠይቅ ምን ሲባል ደግሞ በቪኤችኤስ ካሜራ ይቀረጻል። ከሰዓት በኋላ ደግሞ ተማሪዎቹ በቪዲዮ ያዩታል። ያሁን የጧቱ ቡድን ያርፋል። የጧቱ ቡድን የጉጅሌ ለሚይጥ ይባላል። የራሱ ደግሞ ዲስከሽን ያካሂዳል። ጥያቄ ለኔክስት ዴይ ይዞ እንዲመጣ ማለት ነው። እና አንድ አብዮት ማለትም ራሽያ አብዮት ሲጠናቀቅ ከዚህ የተማርነው ነገር ምንድን ነው የሚል ነገር ይመጣል። ገሚሱ
ይሄ ጥሩ ነገር ተምሬያለሁ ይላል። ገሚሱ እንዲህ ማድረጋቸው ቦልሼቪክስ ይሄ ነው፣ ሜንሼቪክስ ይሄ ነው፣ እኛ ግን በተለየ ሁኔታ ላይ ያለ ነው፣ ይሄ መሆን ያለበት ሚል የፈለገውን አቋም ይዞ ይሄዳል። ጋዜጦች አሉን ያን የተማሪ ጋዜጣ ቦለል የሚባል ነበረ፣ ጎሃ የሚባል ነበረ። ተለያይተን መንዘው ለምሳሌ እኔ አቶ አብርሃ ካህሳይ፣ አቶ አማራ አረጋዊ እና አቶ አሰፋ ማሞ ኤዲት የምናደርጋትና በየሳምንቱ ማክሰኞ የምናቀርባት ጎሃ የምትል መጽሔት ነበረች ጋዜጣ። እነ ዶክተር ገብረአብ የሚያቀርቧት ሌሎችም ማለት ነው። በየቀኑ 7 ጋዜጦች አሉ። ወደ መጨረሻው አካባቢ ደግሞ የግጥም ውድድር ይካሄዳል። አስቢው እንግዲህ ስለ ራሽያ አብዮት ምን ብዬ ነው የምገጥመው ነው። እና ከተማርነው ትምህርት አንደኛው የዚች የአውሮራ መርከብ ጉዳይ ስለነበረ ዘሆል የምንማረውን ነገር አውሮራ ላይ አስገብቼ ያው የነበረውም የነሱ ችግር ምንትስ ምን ነው አውሮራ መጨረሻ ላይ እንዲሆነሽ ቀረሽ እንደማለት ነው። ሪቪዥኒስት ሆነዋል በዋናው ኮንክሉዥኑ። ቡምቡም እያለሽ ምኑም እያለሽ ዊንተር ፓላስን ማተርማመስ እየቻለሽ ምን እየቻለሽ እንደው እዛው ቁጭ ብለሽ ትቆዝም ያለሽ እንደማለት አይነት ነገር ነውና በግጥም ውድድሩ አንደኛ ስለወጣ ነው አውሮራ እንደዛ የተገኘው። ያ ነገር ደግሞ የወቅቱን የቲፒኤልኤፍንም ጉዳይ ይመለከት ነበር ማለት ነው። ራሽያ ሪቪዥኒስት ናቸው የሚለው አቋማችን እንዳለ ሆኖ ማለት ነው። ምትቀያየምና ነርናም የራሱ እንትን አለው፣ የራሱ ታሪክ አለው። አጋዚ ኦፕሬሽን ተካሄደ፣ ወጣቶቹ ወጡ ታስረው የነበሩት። እንዴት ብዬ ነው እኔ ማገኛ? ሁሉም ያውቁኛል። እኔ ላላቃቸው ይችላሉ አንዳንዶቹም፣ ግን ታስረው የነበሩት እኔን ያውቃሉ። እና ጫልቱ ምን ይለኛል ሙልጌታ ማለት ሙልጌታ ገብረ ሕይወት የሆነ ዝም ብለህ ሄደህ ከምትስማቸው አድራሽ ግጥም ብሎ ነው የሆነ ነገር ይዘህ ብትቀርብ ይሻላል አለኝና ቁጭ ብዬ ስጽፍ አደርኩኝ። ምን ብዬ ነው መጽፈው? ታስቢያለሽ እንግዲህ መቀሌን መሰረት አድርጌ ጎድጓዳዋን በሙሉ አውጥቼ እና እኛ ስናቃት የነበረው ውበት ደርግ እንዴት እንዳጨማለቀው። ለምሳሌ ሆሳዕና የሚባል ሰፈር አለ። ልክ እንደ ቦሌ እንደምትዩ ሰላማዊ የሆነ ሰፈር ነው እኛ እያለን ማለት ነው። ግን ዋናው ሰው የሚታረድበት የሚጨፈጨፍበት የደርግ ምርመራ ማዕከል ደግሞ እዛ ነበር የነበረው። እና እኔ ይሄን ድምፅ አላውቀውም ነበረ መቀሌ እንዲሆንሽ ወይ ምናምን ነገር ነው። እና እኛ ከበረሃ መጥተን ይሄን ነገር ልናረግ አንቺ አሰለካክለሽብን ቢሆን ኖሮ እስከ ዘላለሙ እንቀያየም ነበረ። ግን እንዲህ ካደረግሽ አይቀር አሁን ተቃቅፈላልና ከዕለታት አንድ ቀን ሁላችንም ባሎን የሚባል አለ ስቴዲየም ነገር ነው እና እዛ የሆነ አሳ ነገር ነበረ እንደ ፋውንቴን ነገር። ሁላችንም ባሎኒ ላይ እንሰባሰብና እንደ ግሪን ሆቴሎቹ አሳዎች አብረን እንፈነድቃለን ምናምን የሚል አይነት ነው መጨረሻው ማለት ነው። አቀረብኩላችሁ። በቃ ቤቱ ፈነዳ ነው የምልሽ። ምን ልበልሽ? ከዛ በኋላ ነው ወደ መሳሳ ምናምን ሄድ ነው። ለአጋዚ ኦፕሬሽን የተገጠመው እሱ ልልሽ ፈልጌ ነው። ወደ መጀመሪያ እንግዲህ ባዶ 6 ነበርክ የነበርከው። ከዛ ወደ ባህልና ወደ ሙዚቃ ውስጥ ሁሉም ሰው ወርተራ እየደረሰው ይገባ ነበር ወይስ አንተ ተመርጠህ ነው? ወደ ባህል አገባቤ ደግሞ መርጠህ ፈልገህ ልፈልጌ ነው። አይመረጥም። ምንድን ማፈግፈግ ነው የሚባለው እሱ። ከጦርነት ሜዳ ወደ ክፍል ወደ ባዶ 1 ባዶ 2 ባዶ 3 ባዶ 4 ባዶ 5 እያልክ መሄድ። ባዶ 1ን ታውቂዋለሽ። ባዶ ማለት ሬዲዮ ኮሚኒኬሽን ዲፓርትመንት። እነሱ እንኳን ትንሽ ከሚሊተሪ ጋር ይገናኛሉ። ሚስጢር አለ፣ ትሮጣለህ፣ ሬዲዮ ይዘህ ምናምን። ባዶ 1 ባህል ነው። ስለዚህ ዋናው ስራህ ባህል ሆኖ ሲፈለግ ነው ወደ ጦርነት የምትገባው። ባዶ 2 ስልጠና ነው። ባዶ 3 ሕክምና ነው። ባዶ 4 ፕሮፓጋንዳ መጽሐፍ ምናምን መጽሐፍ ነው። ባዶ 5 ስንቅ ማቀበል ነው፣ ሎጂስቲክስ። ባዶ 6 እስር ቤት ነው። ባዶ 7 የከተማ ገብተው የሚያስተምሩ የአደረጃጀት ስራ የሚሰሩ ናቸው። ባዶ 8 ክፍለ ህዝብ ነው፣ የገጠሩን ህዝብ የሚያስተዳድር ነው። ባዶ 9 የትጥቅ ክፍል፣ እንደዛ እያለ ነው የሚሄደው። ስለዚህ ከተዋጊነት ወደ እነኚህ ክፍሎች መመደብ ማለት በዛን ሰዓት ማዕከላዊ ኮሚቴው ትእዛዝ ነው ካላለህ በስተቀርና የግድ ሌላ አማራጭ ስለሌለህ ነው የምትገባበት እንጂ መቼ ነው የምሞተው፣ መቼ ነው እኔ እንደነከሌ ጀግንነት ሰርቼ የምሞተው የሚለው ነው በዛ ጊዜ የሚመጣው። እኔ መጀመሪያ ወደ ባዶ 6ም አልተባልኩኝም፣ ወደ ቤዝ ኤሪያ ሂድ ነው የተባልኩት። ቤዝ ኤሪያ ደግሞ ሕክምና ስጀምር ደስ ብሎ ነበር በእርግጥ። ምክንያቱም የሆነ ናፕስ ሐኪም ጋንታ ሐኪም ምናምን ነገር ነው የምትሆነው፣ አብረህ ጦርነት ውስጥ ትገባለህ። ከዛ ወደ ባዶ 6 ከባዶ 6 ወደ ባዶ 8 የህዝብ አስተዳዳሪ አጋሜን አስተዳዳሪ ያለው መሬት መጀመሪያ ያከፋፈል ነው እኛ ነን። እዛ ያለሁኝ ቅድም ወዳልነው ጨዋታ እንመለስና የሪጅን ኃላፊዎች አሉ። 3 ሪጅን ነበረን፣ ምስራቅ፣ ማዕከላዊና ምዕራብ። እኛ ምስራቅ ነን ማለት ነው፣ ወደ አጋሜ አካባቢ።
የምስራቁ የበላይ አካል አቦይ ስብሐት ናቸው። ምክትላቸው ወኪል ማዕከላዊ ኮሚቴ እንደሚባለው አይነት ነገር ነፍሱን ይማረውና ዶክተር አታክልቲ ቀጸላ ነው። አታክልቲ ቀጸላ ብዙ ጊዜ ውሎ ከኛ ጋር ነው ከክፍለ ህዝቦች ከምናምን። አቶ ስብሐት ግን እዚህም ይሄዳል፣ ማዕከላዊም ይሄዳል፣ ወደ ሌላም ቦታ ይሄዳል። ከዛ ዶክተር አታክልቲ ምን ይለኛል፣ ኢህአፓ እያስተዳደረ ያለውን ቦታ በጦርነት አይደል የምታስለቅቀው፣ መርጦ ነው ህዝቡ ቲፒኤልኤፍን አንፈልግም፣ ከዛሬ ቀን ጀምሮ ኢህአፓ ነው የሚያስተዳድርም ብሎ አንተን ቻው ይልሃል። ስለዚህ ገብተህ እዛ አትፈተፍትም። የኢህአፓ ነው ይሄ ሰፈር ማለት ነው። ወጥተህ ትሄዳለህ። እነሱ እንደገና ኮንቪንስ አድርገህ የለም ኢህአፓን አንፈልግም፣ ልጆቻችን ናቸው ቲፒኤልኤፎች ናቸው የሚያስተዳድሩን ለማድረግ በየማታው እየሄድክ ሰዎችን ማስተማር ሊኖርብህ ነው። የመሳሰል አይነት ነገር እና አጋሜ ከበሮ ይወዳል፣ ዘፈን ይወዳል፣ ምን ይወዳል። ስለዚህ እንደ አንድ የማስተማሪያ ኦዲየንስ ሰርጉን ምን እንጠቀምበት፣ በዓላቱ ምን እንጠቀምበት ይላል። እሺ ያልኩኝና ያው ወደ አሲምባ ገባለሁ። ወደ አራዕ የሚባል ቦታ ከአሲምባ በታች እኔ አፈራ ተክለ ሃይማኖት፣ ወልደ ገብርኤል ሁሉም በሕይወት አሉ። አሁንም እንሄዳለን እና ከእነሱ እኔ ነኝ የተሻልኩት። የባህል ቡድኑ ወደ ምዕራብ ያለው የባህል ቡድኑ ግጥም ከኔ በፊት የነበሩት ማለት ነው እነ ገብረ ጻድቅ ቅድም ያልኩሽ እነ ሙልጌታ አብርሃ ምናምን የሚባሉት የሚዘፍኗቸው ዘፈኖች ግጥሙን ይዝና ዜማውም ስለምሰማው እኔ ነኝ ለህዝቡ ምዘፍንለት። አይ ልጅ የሆነ ኪነት ነገር ሳይኖሩ አይቀርም ብሎ አልመሰለኝ ዶክተር አታክልቲ። የሆነ ነገር ፈጥረህ ለምን አትሰጣቸውም ስለኝ አንድ ዘፈን ገጥሜ ሰጠሁኝ፣ የህዝብ ዘፈን አለሊኽዮም ዶ ብኽዳኖም ገድሊ ትግራይ መሆኑ የሚል ለሴቶች ነው እንግዲህ የሚቀበሉት በከበሮ ምናምን እንጂ አረንጅመንት ምናምን የለውም። በለበሱት ልብስ ለየሻቸው ወይ የትግራይ ወጣቶች መሆናቸው እንደማለት ነው። እንግዲህ ኢህአፓዎች አይደሉም ለማለት ነው። ኢህአፓ ያኔ እኮ ዘናጭ ነው በጣም ባለባበስም በምንም ብትይ ለምሳሌ ከፍልስጤም ያገኙት የነበረ ልብስ ነበረ። እዚህ ኮከብ ያለው ደንበኛ እዚህ እንኳን አሁን የማታገኘው አይነት ልብስ ነው። ክላሽን አላቸው እነሱ። እኛ ያለንም ብጥስጥስ ያለ ጨርቅ ነው። እነሱ ብዙሃን ድርጅት የሚባለው ህዝብ የሚያስተምሩበት ቡድን ናብሳ ካላቸው በጣም ትልቅ ባንዲራ አለ፣ ደብረ ዳሞን የሚሸፍን ባንዲራ፣ ማይክሮፎን አላቸው። እኛ ጉሽ ጠላ ጠጥተን ነው አገር ምናቸው ተክላላ። እንደዛ አይነት ነገር ነበርና እሷ ዘፈን በጣም አሪፍ ሆነች። ከዛ ያው ያቀረ የነበረው ጦርነት በእኛና በኢህአፓ ሲጀመር ብዙ ጊዜ ስላልፈጀ እነሱ ወደ ኤርትራ ስለገቡ እኔን አወጡና ባለ ባህል ቡድን መደቡኝ። ያኔ አንገራገርኩኝ። ያው ዶክተር ብዙ ኮንቪንስ አደረገኝ። ሳምንት ሙሉ ነው ኮንቪንስ ያደረገኝ። እሺ ብዬ ወደ ባህል ቡድኑ ስገባ ግን እንደ ዘያሚ እንደ ገጣሚ እንደ ምናምን አልተመደብኩም። እንደ ፖለቲካል ኮሚሳር የቡድኑ እንደ ሁለተኛው አለቃ ማለት ነው። ከኮማንደሩ ቀጥሎ ኮሚሳሩ ነው። ለካ ውስጥ የተቃጥሏል በኪነት ገብረ ጻድቅን የተባለ ይሄ ማሲንቆ የሚመታውን ልጅ ሳገኘው በቃ ልቤ ወለል አለ። ጠቅላላ ግጥም እሰጣለሁ ምን እሰጣለሁ እንዲህ ይሄማ ጉደኛ ዘፈን አይደለ እንዲህ እያለ ያቀናብረዋል። ዘፈንኩት ማለት ነው። ከዛ በኋላ ተቀጣጠለ ነገር። እንደዚህ ነው። የወፍር ተበገስ ብቻ ነው እንጂ ዘፈኑ የፍቅር ዘፈን ምናምን የለህም መቼም። ምን ነው? እንዴት ምን ነው? ለምን የለንም? በመጀመሪያ ደረጃ ግብረ ስጋ ግንኙነት ማድረግ የሞት ቅጣት ሲያስቀጣ በነበረበት ሰዓት ላይ ስለ ፍቅር መዝፈን አይደለም ማሰቡም አይቻልም። 1977 ዓመተ ምህረት ከመድረሱ በፊት ይሄ የአመለካከት ለውጥ የመጣበት ጊዜ ማለት ነው። 75 እና 76 ግን ለቀቅ ብሏል ነገርየው። ከድርጅታዊ ህጉ ሰብአዊ ተፈጥሮ እያሸነፈ ሙቭመንቱም ትንሽ እየቀነሰ ሄደ። እንደ ድሮ ዝም ብለህ እየሮጥክ አይደለም የምትሄደው። ትንሽ ኦርጋናይዝድ ሆናል። በጎሪላ ደረጃ ሳይሆን ወደ ሰራዊትነት ተቀይረሃል። ትንሽ ደግሞ ክፍለ ህዝቦች ክፍልታት የሚባሉ ደግሞ አሉ። የሆነ ምሽግ ላይ ቁጭ ብለው ይኖሩ። ያ ነገር ደግሞ ያው ተፈጥሮን አይዞህ እንጂ እያለው ይሄዳል። ልክ ነው። ያጠፋ ታጋይ በሙሉ ከተቀጣ ደግሞ ቲፒኤልኤፍ አይኗ ሊጠፋ ነው። ስለዚህ እየላላ ሄደ። ከ75 ጀምሮ እስከ 76 77 ሰርግ እንደሚፈቀድ በጉባኤ ታጋዮች እንደሚጋቡ ግን ጤና ያለው ትዳር እንዲመሰረት ደግሞ ቅስቀሳ ማካሄድ ያለብን እኛ ነን። ገብቶሻል? ስለዚህ የፍቅር ዘፈንም ከዛ ጋር አብሮ መጣ። የፍቅር ዘፈን ብቻ አይደለም፣ የፍቅር ድራማም አለ እንጂ። እያሱ ቆይ ከዚህ ጋር አንድ ላይ አብረህ እንድትመልስልኝ የኑሮ ህግጋት ብለኸኛል ቅድም አይደለም? ቲፒኤልኤፍ ውስጥ ያለ
የኑሮ ህግጋት ነበሩ። ከነዚህ መካከል አንዱ አሁን ስታስበው ጥቃቅን ነገር ይመስላሉ፣ ግን የወንድና የሴት ግንኙነት ጉዳይ ነበረ። አንጸባርቀሻል የሚሉ አማርኛ ነበረ። ሁሉንም አንድ ላይ ነው የምትመልስልኝ። ገነቲና የሚል ጽሁፍ ደግሞ ነበረ ከዚሁ ጋር ተያይዞ። እሱንም ጨምረህ እስቲ ያስረዳኝ እንደገና። መጀመሪያ ክልክል ነበረ፣ ሰዎች ይታሰሩ ነበር፣ እንደውም የሞቱ ሰዎችም አሉ ይባላል በዚህ ጉዳይ ላይ በወንድና በሴት የፍቅር ግንኙነት የተነሳ። የተወደዳችሁ አድማጮቻችን ኢያሱ ለዚህ ጥያቄ መልስ የሚሰጠን ሳምንት ነው። የሳምንት ሰው ይበለንና ተከታዩን ክፍል ሳምንት ይዘንላችሁ እንቀርባለን።